በውጊያው ጀነራሎቹ ታላቅ ትምህርት ወሰዱ። ሁኔታዎቹ በድምሩ ሲታዩ ህወሓት በተለመደው አኳኋን ወደ ኃይል እንቅስቃሴ የሚያመራ ከሆነም በፌደራል መንግስት በኩል ሊከተሉ የሚችሉ እርምጃዎች የከበዱ መሆናቸውን ነው። ከዚህ በኋላ በሚኖሩት ወታደራዊ ግብግቦች የትግራይ ህዝብም ልክ እንደባለፈው ጦርነት ሁሉ ችግሮችን የመሸከም አቅም ያለው ሆኖ አይታይም። ያለፈው የፕሪቶሪያው ስምምነት የተቋቋመው የ2 ዓመታት ጦርነት የትግራይ ህዝብ ከህይወት መስዋዕትነት ጀምሮ ዘርፈ ብዙ ዋጋዎችን እንዲከፍል አድርጓል። አሁን እነዚህ ሁኔታዎች ተመልሰው እንዲደገሙ የትግራይ ህዝብም የሚፈቅድ ሆኖ አይታይም። ባሳለፍነው ሳምንት የህወሓት ታጣቂዎች በምዕራብ አቅጣጫ ተከዜን ተሻግረው የከፈቱት ድንገተኛ ጥቃት በርካቶቹን ግራ ያጋባበት ሁኔታ ታይቷል። ይህንንም ጥቃት ተከትሎ ህወሓት ከዚህ በኋላም ቢሆን አንዳች አይነት ወታደራዊ ትንኮሳዎችን ቢያካሂድ የፌደራል መንግስት ምን ያህል ርቀት ተጉዞ እርምጃዎችን ሊወስድ እንደሚችል ያለውን እውነታ ያሳየበት ሂደትም ሆኖ ታይቷል። ግጭቱን ተከትሎ የኢትዮጵያ አየር መንገድ መቀሌን ጨምሮ ወደ ሁሉም የትግራይ ከተሞች ሲያደርጋቸው የነበሩትን በረራዎች በአንድ ጊዜ ቀጥ አድርጓል። ከዚህ ባለፈም በመላ ትግራይ አጠቃላይ ጦርነት ሊጀመር ነው ብለው የሰጉት ነዋሪዎች በአንድ ጊዜ ገንዘባቸውን ከባንክ ለማውጣት በመንቀሳቀሳቸው በክልሉ የካሽ እስከ መፈጠርም ደርሷል። አጋጣሚውን ለመጠቀም የሞከሩ ነጋዴዎች በአንድ ጊዜ ሸቀጦችን ዋጋ ጣራ እንዲነካ አድርገዋል። ከዚህ ባለፈም የተፈጸመው የድሮን ጥቃትን እንደዚሁ ህብረተሰቡን ንቀ ያለፈው ጦርነት ተመልሶ መጣ በሚለው የስነ ልቦና ጭንቀት ውስጥ እንዲገባ አድርገውታል። እነዚህ ሁሉ ሁኔታዎች የተፈጠሩት ህወሓት ኃይሉን አንቀሳቅሶ ጥቃት በመሰንዘሩ ነበርም። በ2 ዓመታቱ ጦርነት ከጠለምት የተፈናቀሉት የትግራይ ተወላጆች ወደ አካባቢው እንዲመለሱ የተደረጉ መሆኑን መረጃዎች ያመለክታሉ። ጠቅላይ ሚኒስትር አብይ አህመድም በትናንትናው ዕለት በፓርላማው በሰጡት ማብራሪያ ይህንን ሁኔታ አረጋግጠዋል። በትግራይ በኩል የሚነሳው ጥያቄ ተፈናቃዮች ቢመለሱም የትግራይ አስተዳደር አብሮ ከተፈናቃዮቹ ጋር ባለመመለሱ የተፈናቃዮቹ ሕይወት አደጋ ላይ ወድቋል። በዚህም አንዳንድ ተፈናቃዮች ተመልሰው እስከ መፈናቀልም ደርሰዋል የሚል ሆኖ ይታያል። ከዚህም በተጨማሪ የቋንቋ ጉዳይም አንዱ ችግር ሆኖ በጀነራል ታደሰ ወረደ በኩል ሲነሳም ተሰምቷል። የትግራይ አስተዳደር ወደ ጠለምት ባልገባበት ሁኔታ ህገወጡ የአማራ ክልል ወታደራዊ መዋቅር በአካባቢው ተሰማርቶ እየሰራ ነው። ስምምነታችን የሚለው በእነዚህ አካባቢዎች ያለው ድህረ ጦርነት መዋቅር ይፍረስ የሚል ነው በማለትም የትግራይ ባለስልጣናት ሲናገሩም ይደመጣሉ። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ መሄዱ አንዱ የግጭት ምክንያት ነው ያሉት ታደሰ ወረደም በአካባቢው ያለው የትምህርት ስርዓት ተቀይሮ ተማሪዎች በአማርኛ ቋንቋ እንዲማሩ መገደዳቸውም ሌላኛው ምክንያት ነው ሲሉም አክለዋል። የትግራይ ታጣቂዎች በጸለምት አካባቢ እንዲንቀሳቀሱ የተደረገው ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ያሉት ጀነራሉ ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሞናል፣ ወደ ሙሉ ጦርነት የገባን የሚያስመስል የድሮን ጥቃት ጭምር ተፈጽሟል በማለትም የፌደራል መንግስትን የወቀሱበት ሁኔታ ታይቷል። በፌደራል መንግስት በኩልም ሆነ በትግራይ ህዝብ በኩል ያሉት ሁኔታዎች በትግራይ ነገሮችን በጦርነት እንጨርሳቸዋለን የሚለውን አቋም የያዙ ሰዎች ይህ ጉዳይ እንደማይቻል የሰሞኑ እውነታዎች በሚገባም ሁልጭ አድርገው ያሳዩ ሆነው ታይተዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም ግጭቱን ተከትሎ ባለፈው ቅዳሜ ምሽት ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ለውጊያዎቹ መቀስቀስ ዋነኛው ምክንያቶች የትግራይ ኃይሎች እንደሆኑም ተናግረዋል። የትግራይ ታጣቂዎች ተከዜን ተሻግረው ወደ ጠለምት የገቡ መሆኑን የተናገሩት ፕሬዝዳንቱ በጊዜው ይህ አይነቱ ወታደራዊ እንቅስቃሴ የተደረገው በተለይ ከተፈናቂዎች ወደ ቀያቸው አለመመለስና የትግራይ ግዛታዊ አንድነት አለመጠበቅ ጋር ተያይዞ የፕሪቶሪያውን ስምምነት አፈጻጸም ላይ ጫናን ማሳደርና መልእክቱን ለማስተላለፍ የተደረገው ወታደራዊ እንቅስቃሴ እንጂ ወደ ሙሉ ጦርነት የሚያስገባ ሁኔታ አልነበረም ሲሉ ተናግረዋል። ጀነራሉ በማብራሪያቸው በማከልም በፌደራሉ መንግስት በኩል ኃይል የማንቀሳቀስ የድሮን ጥቃቶችና የአየር መንገድ አገልግሎት መቋረጥን ስንመለከት ግን ነገሮች ወደ ሙሉ ጦርነት እያመሩ መሆኑን ተረዳን ሲሉም ለመልእክት ማስተላለፊያ ነው ብለን የጀመርነው ትንኮሳ ፈጽሞ ያልጠበቅነው ክስተት እንዲፈጠር አድርጓል ሲሉ ተናግረዋል። ወደ ላይኛው ጸለምቲና በትንሹም ወደ ታችኛው ጸለምቲ ቅኝቶችን ለማድረግ የተወሰነ ኃይል ተከዜን እንዲሻገር ተደርጎ ነበር ሲሉ የታጣቂዎቹ እንቅስቃሴ በጊዜያዊ አስተዳደር ውሳኔ የተከናወነ እንደሆነ የተናገሩት ጀነራል ታደሰ ወረደም እንደዚህ አይነት ውሳኔ የተደረሰበት አንደኛው ምክንያት ከተፈናቃዮች አለመመለስ ጋር በተገናኘ እንደሆነም በዚሁ የትግራይ ቴሌቪዥን ቆይታ ሲናገሩ ተደምጠዋል። እርግጥ ታደሰ ወረደ መልእክት ለማስተላለፍ ነው በማለት በትግራይ ኃይሎች አማካኝነት በተጀመረ ውጊያ ሰዎች ሞተዋል። በራያ አካባቢ ከ60 ሺህ በላይ ሰዎች የተፈናቀሉ መሆኑን መረጃዎች አመልክተዋል። በመላ ትግራይ የህዝቡ ህይወት በአንድ ጊዜ የተመሰቃቀለበት ሁኔታም ታይቷል። መልእክት ለማስተላለፍ ነው በሚል ለቀናት የተካሄደው ውጊያ ቢቀጥል ምን አይነት አስከፊ የሆኑ ተጨማሪ ውጤቶችን ሊያስከትል እንደሚችል የሰሞኑ ክስተቶች ቁልጭ አድርገው አሳይተዋል።
እነዚህ ሁኔታዎች ለትግራይ ልሂቃን ወታደራዊ አመራሩና ፖለቲከኞችም ጭምር ከባድና ጥብቅ መልእክትን ያስተላለፉ ነው ታይተዋል። ከሰሞኑ የውጊያ እንቅስቃሴ በፊት ወልቃይትንና አካባቢውን በኃይል ልንቆጣጠር ነው፣ ትዕግስታችን አልቋል የሚሉ መፈክሮችና ወታደራዊ እንቅስቃሴዎች የነበሩ መሆኑ የሚታወስ ነው። ተከታታይነት ያላቸው ወታደራዊ ስልጠናዎች፣ ጦርነትን የሚያመላክቱ የሚዲያ ፕሮፓጋንዳዎችና መሰል እንቅስቃሴዎችም ነበሩ። የጠለምቱ ውጊያ በድንገት የተቀሰቀሰውም ከእነዚህ ሁሉ ሂደቶች በኋላ ነበርም። ነገር ግን ታደሰ ወረደ እንዳሉት ለዚህ እሳቸው መልእክት ማስተላለፊያ ላሉት የፌዴራሉ መንግስት የሰጠው ምላሽ ከባድ ነው። የሰሞኑን የፌዴራሉን መንግስት ጠበቅ ያለ ምላሽን የተመለከቱ ሰዎች አሁንም በድጋሚ መልእክት ለማስተላለፍ በሚል የአዲስ ውጊያን ይቀሰቅሳሉ ተብሎ አይታሰብም። በህወሓትና ወታደራዊ አመራሮቹ አማካኝነት መሰል አይነት ውጊያዎች በድጋሚ የሚቀሰቀሱ ከሆነ እርግጥ ምን ሊከተል እንደሚችል በአንድ ሳምንቱ ክስተት በፌዴራሉ መንግስት በኩል የተሰጠው ምላሽ ግልጽ አመላካች ሆኖ ታይቷል። አሁን ጥያቄው ለውጊያና አዘጋጅህ፣ ሉዓላዊ መሬትን ታስመልሳለህ፣ ተፈናቃዮችንም ትመልሳለህ ተብሎ ሰልጥኑና ታጥቆ የተቀመጠው ታጣቂ ኃይል የት ይግባ የሚለው ነው። ታጣቂ ኃይሉ ቁጥሩ ከፍተኛ ነው። ከ200 ሺህ በላይ እንደሆነም ይነገራል። ይህ ሁሉ ኃይል በጀት ይጠይቃል። ቀለቡም ሆነ ተያያዥ ጉዳዮች ከፍተኛ የፋይናንስ አቅምን ይጠይቃሉ። ፈታኙ ጥያቄም ያለው እዚህ ጋር ነው። ትግራይ የፌዴራሉ አካል የሆነች ክልል እንጂ ሀገር አይደለችም። ሰራዊት የመገንባትም ሆነ በጀት የመመደብ ህገ መንግስታዊ ስልጣን የላትም። እንደዚህ አይነቱ አሰራርም በየትኛውም ሀገር የፌዴራል ስርዓት ውስጥ የለም። በሁለት ዓመታቱ የትግራይ ጦርነት የተሳተፉትን ታጣቂዎች ዲዲአር በተባለው ትጥቅ የማስፈታት ታድሶ የመስጠትና ከመቋቋሚያ ጋር ወደ ህብረተሰቡ እንዲቀላቀሉ የማድረግ ተግባር ተደነቃቅፎ ባለበት እንዲቆም ተደርጓል። አሁን እነዚህ ሁኔታዎች ተደማምረው ሲታዩ በቀጣይ የትግራይ ጊዜያዊ አስተዳደር ህወሓትና ታጣቂዎች ከፍተኛ አመራሮች ከፍተኛ አጣብቂኝ ውስጥ የሚገቡ ሆኖ ይታያል። የሀገር መከላከያ ቁመና ያለው ታጣቂ ኃይልን አከማችቶ ለረጅም ጊዜ ማቆየት የሚቻል አይሆንም። ይህ ከሆነም ለራሳቸው ለአመራሮቹ የሚያስከትለውም ጣጣ ከፍ ያለ ሆኖ ይታያል። ነገሮች በዚህ መልኩ ከቀጠሉ ምን አይነት አደገኛ ውጤት ሊያስከትል እንደሚችል ባለፈው ጥቅምት ወር የተነሳውን የታጣቂዎችን አመጽ ወደ ኋላ መለስ ብሎ ማስታወሱ ብቻ በቂ ነው። የህዝቡን በጀት ለሰራዊቱ ለመጠቀም መሞከሩ በሂደት በህዝቡና በአመራሮቹ መካከል እንደዚሁም በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር በኩል አለመግባባቶች እንዲፈጠሩ ማድረጉ አይቀሬ ነው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም እሳቸው በትግራይ በነበራቸው አመራር ወቅት ለታጣቂዎች ወጣ የነበረው ወጪ በክልሉ በጀት ወጪ ላይ ከፍተኛ ጫናን ሲያሳድር እንደነበርም ተናግረዋል። አሁንም ቢሆን ከዚህ የተለየ ሊሆን የሚችል አይደለም። አሁን ያለው የትግራይ አመራር በታጣቂዎች ወጪና በህዝቡ በጀት መካከል አጣብቂኝ ውስጥ የገባ ነው። መፍትሄው ታጣቂዎቹን ማሰናበት ብቻ ሆኖ ይታያል። ጀነራሎችና በህወሓት አመራሮች ታጣቂዎችን ለራሳቸው የመጨረሻ የደህንነት ዋስትና ጋሻም ጭምር የሚፈልጓቸው ይመስላል። የታጣቂዎቹ አመራሮች የፕሪቶሪያውን ስምምነት ተከትሎ ነገር ሊያበርዱ አልቻሉም። ነገሩን ከረር አድርገው በአደባባይ ለጦርነት እየተዘጋጀን ነው ሲሉ ከርመዋል። በዚህ ሂደትም በፌዴራል መንግስቱ አይን ውስጥ ገብተናል የሚለው ስጋትም ያላቸው መሆኑ ጥርጥር የለውም። እናም ይህ ሁኔታ ጀነራሎቹ በያዙት መንገድ ወደፊት እንዲገፉበት የሚያደርጋቸው እንጂ ወደ ኋላ እንዲያፈገፍጉ የሚያደርጋቸው ሆኖ አይታይም። ይህ ከሆነ በሂደቱ መፋጠጦች የሚፈጠሩበት በታጣቂዎቹ አመራሮችና ራሳቸው በታጣቂዎቹ መካከል ነው። የሁሉም አድራጊ ፈጣሪ የሆኑት የህወሓት አመራሮችም ቢሆኑም በተመሳሳይ መልኩ የዚህ ውጥረት አካል መሆናቸውም ጥርጥር የለውም። ልክ እንደ ሰሞኑ ውጊያ ልንጀምር ነው ቢባል እንኳን ምን ሊከተል እንደሚችል ከሰሞኑ በሚገባ ታይቷል። ከዚህ አንጻር በሁሉም አቅጣጫ አጣብቂኝ ውስጥ የገቡት የትግራይ ታጣቂ አመራሮች፣ ጀነራሎችና ሌሎች በተዋረድ ያሉ ወታደራዊ አመራሮች ገና በቀጣይ የፖለቲካው ውጣ ውረድ ውስጥ እንደሚገቡ ጥርጥር የለውም። ችግሩ በዚህ ሂደት ውስጥ የትግራይ ምጥና ፈተና መብዛቱ ነው። ትግራይ ቅርቃር ውስጥ ናትም። በክልል ደረጃ ብሔራዊ ውይይት ያስፈልጋል በሚል ለዚሁ የሚሆን ህግን አውጥቶ ሲንቀሳቀስ የነበረው የሌተናል ጀነራል ታደሰ ወረደ አስተዳደር በዚህ ጉዳይ አንድ ሰሞን ሩጫ ላይ ቢከርምም ይህ ጉዳይ አሁን ምን ያክል ደረጃ እንደደረሰ ምንም የተባለ ነገር የለም። በእርግጥም አሁን ባለው ሁኔታ ትግራይ ቁጭ ብላ መነጋገር የሚገባት ይመስላል። አሁን ባለው ሁኔታ ግን በትግራይ ለደቀቀው የትግራይ ህዝብም አሁንም ሌሎች ችግሮች እየተደራረቡ ነው። መልእክት ለማስተላለፍ ብለን ውጊያ ገባን ያሉት አመራሮች በእጅጉ ራሳቸው መፈተሽ የሚገባቸው ሆኖም ይታያል። ጦርነት የሰው ህይወት የሚጠፋበት፣ ንብረት የሚወድምበት፣ እንደዚሁም በሰላም የሚኖሩ ሰዎች ሀብት ንብረታቸውን ጥለው ከመኖሪያ ቀያቸው የሚፈናቀሉበት ነው። ይህም በመሆኑ ለሙከራ ብለን ወይንም መልእክት ለማስተላለፍ ብለን ውጊያ ከፈትን በሚል እንደዚሁ በቀላል የሚነገር አይደለም። ሌተናል ጀነራል ከሰሞኑ በሰጡት መግለጫ ግን ይህንኑ ሲሉም ተሰምተዋል።
ካለፈው ትምህርት ባለመውሰድ አሁንም የትግራይ ወታደራዊና የፖለቲካ አመራሮች ወደ ተመሳሳይ አይነት ውጊያ የሚገቡ ከሆነም የፌዴራል መንግስቱ አጸፋዊ እርምጃዎች ምን ያክል ርቀት ሊጓዝ እንደሚችል የሰሞኑ ሁኔታዎች በግልጽ ያመላከቱ ይመስላል።